بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله. أما بعد، السلام عليكم ورحمة الله وبركاته. የተወደዳችሁ ወንድም እህቶች ኢንሻአላህ የዛሬው የትምህርት ፕሮግራማችን የሚሆነው የኡሱሉ ሰላሳ የተውሂድ ትምህርት ነው። እንግዲህ ባለፈው ደርሳችን ላይ ካቆምንበት ነው የምናነሳው ኢንሻአላህ። በመጀመሪያ ደረጃ ያው ቂራአውን ማስተካከል ይጠበቅብናል ሁላችንም ማለት ነው ኢንሻአላህ። طيب والرب هو المعبود والرب هو المعبود والدليل قوله تعالى እንግዲህ ከዚሁ ነው የምንጀምረው ኢንሻአላህ። والرب رب ብሎ ማለት ወይንም ጌታ ብሎ ማለት هو እሱ አልማዕቡዱ የሚመለክ ነው። ጌታ ብሎ ማለት ተመላኪ ነው፣ ሊገዙት የሚገባ ነው ማለት ነው። ወደሊሉ ቀውሉሁ ተዓላ እንግዲህ ማስረጃው ከፍ ያለው ጌታ ንግግር ነው የአላህ ስብሓንሁ ወተዓላ ያ አዩሃ ናሱ ዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም ለዓለኩም ተተቁን። ያ አዩሃ ናሱ እናንተ የሰው ልጆች ሆይ ይላል አላህ ስብሓንሁ ወተዓላ። አጠቃላይ የሰው ልጅን ይጣራል። ኡዕቡዱ አምልኩ ወይንም ተገዙ ማለቱ ነው። ረበኩም ጌታችሁን አምልኩ። አለዚ ያ ጌታችሁ ኸለቀኩም የፈጠራችሁ የሆነውን ወለዚነ እነዛንም የፈጠረን የሆነን ጌታ ተገዙ አምልኩ ይለናል። ሚን ቀብሊኩም ከናንተ በፊት የነበሩትን ህዝቦች ማለት ነው። ለምንድነው እንግዲህ ኡዕቡዱ ያለን? ለዓለኩም ተተቁን እንግዲህ እሱን ወይንም አላህን ልትፈሩት ይከጀላልና ትፈራላችሁና ማለት ነው። እንግዲህ የዒባዳ የአምልኮት ትልቁና ዋናው ሚስጥሩ ምንድነው? አላህን ስብሓንሁ ወተዓላ መፍራት ነው። የማንኛውም ዒባዳ ውጤት ተቅወላህ አላህን መፍራት ነው። አለዚ ያ ጌታ እንግዲህ ያንን ጌታ ነው ኡዕቡዱ ያለው ማለት ነው። ተገዙ አምልኩ ያለው አለዚ ያ ጌታ ጀዐለ ለኩሙል አርض ለናንተ መሬትን ያደረገላችሁ የሆነ ፊራሸን ፊራሽ ያደረገላችሁ የሆነ ፊራሽ ማለት የሚመች አድርጎ ለመንቀሳቀስ ለማንኛውም ነገር እንዲመች አድርጎ ያደረገላችሁን ጌታ ተገዙ። ወሰማአ ሰማይንም እንደዚሁ ያደረገላችሁን ጌታ ተገዙ። ቢናአን ጣራ ሰቅፍ ያደረገላችሁን ጌታ ተገዙ ይለናል። ወአንዘለ ሚነ ሰማኢ ከሰማይ ደግሞ ያወረደላችሁን ጌታ ተገዙ ነው የሚለን። ማአን ውሃን ዝናብን ማለት ነው። ፈአኽረጀ ቢሂ በዛ በውሃ በዝናብ ያበቀለ የሆነ ያወጣ የሆነን ጌታ ተገዙ። ሚነ ተመራቲ ከፍራፍሬዎች እንዲሁም ከበቃዎች አጠቃላይ ከሚበቅሉ ነገሮች ማለት ነው። ሪዝቀን ለኩም ለናንተ ሲሳይ ሲሆን ወይንም ለናንተ ሪዝቅ አድርጎ የፈጠረላችሁ ያበቀለላችሁ የሆነን ጌታ ተገዙ። ፈላ ተጅዐሉ አታድርጉ ሊላሂ ለአላህ ስብሓንሁ ወተዓላ አንዳደን ቢጤዎችን አምሳያዎችን አቻዎችን አታድርጉ። ወአንቱም እናንተ ተዕለሙን እያወቃችሁ ቢጤም አምሳያም እንደሌለው እያወቃችሁ አታድርጉ ይለናል። ቃለ እብኑ ከሲር ረሒመሁላሁ ተዓላ እንግዲህ ኢብኑ ከሲር ትልቅ ሙፈሲር ናቸው።
አላህ ይዘንላቸውና ምን ይላሉ? ቃለ ኢብኑ ከሲር ጠይብ አልኻሊቁ ፈጣሪ ይላሉ። ኻሊቅ ፈጣሪ ሊሃዚህ አልአሽያኢ ለነዚህ ለነገራቶች አሁን ለጠቀስናቸውም ለሌሎቹም ነገራቶች ፈጣሪ የሆነ ሁወል ሙስተሒቁ ሁወ ማለት እሱ አልሙስተሒቁ የተገባ ነው ሊልዒባደት ለመገዛት የሚገባ የሆነ ጌታ እነዚህም በሙሉ አሁን የጠቀስናቸውንም ሌሎችንም መክሉቃቶች የፈጠረው ጌታ ነው ይላሉ ኢብኑ ከሲር ረሒመሁላህ። ጠይብ በመቀጠል እንግዲህ ወአንዋዑ ልዒባደት ለቲ አመረ አላሁ ቢሃ ወአንዋዑ ልዒባዳ የዒባዳ አይነቶች የአምልኮ አይነቶች አለቲ ያቺ ማለት ነው አመረ አላሁ ቢሃ አላህ ያዘዘባት የሆነች ግዴታ ያደረገባት የሆነች የዒባዳ አይነቶች እንግዲህ ሊጠቅሱልን ነው ኢንሻአላህ ሸይኹ ረሒመሁላህ። ሚስሉ እንግዲህ ምሳሌ ከነዛ ዒባዳዎች አላህ ካዘዛቸው አልኢስላም የመጀመሪያው እስልምና ነው። እስልምና ስንል እንግዲህ ሰፊ ነው። በውስጡ 5 አርካኖች አሉት። በሙሉ እነዛ እንግዲህ የዒባዳ አይነቶች ናቸው። ያው በሰፊው ስለ እስልምና ወደፊት ሲመጣ እናብራራዋለን። ወልኢማን ኢማን ነው ከዒባዳ አይነት ኢማን ከ6ቱ አርካን ጋር ማለት ነው። ወልኢሕሳን መልካም ወይንም በጎ ስራ ነው። ወሚንሃ አሁንም ደግሞ ከዒባዳ ጭምር ነው። እነዚህ ወደታች የምንጠቅሳቸው ልብ ብላችሁ ተከታተሉ። አዱዓኡ የመጀመሪያው ዱዓ ነው። ዱዓ ማድረግ ከዒባዳ ነው። ለማንም አይገባም። ከአላህ ስብሓንሁ ወተዓላ ብቻ ነው። ለሱ ነው ዱዓ የምናደርገው። ወልኸውፉ ኸውፍ ማለት እንግዲህ ፍራቻ ነው። መፍራት ለአላህ ብቻ ነው። ወረጃኡ መከጀል ተስፋ ማድረግ ይህም እንግዲህ ከዒባዳ ዘርፍ ነው። ወተወኩሉ መመካት ተወኩል ማለት መመካት ማለት ነው። ወረግበቱ መፈለግ ጀነትን ፍለጋ ነው። ይሄ መፈለግ ጀነትን። ወረህበቱ እንግዲህ መፍራት ጀሃነምን። ትርጉሞቹ ተመሳሳይነት አላቸው። ኢንሻአላህ ልብ ብላችሁ ተከታተሉ። ረህባ ማለት መፍራት ነው። ጀሃነምን እሳትን መፍራት። ወልኹሹዑ እንግዲህ ኹሹዕ ማለት ደግሞ የውስጥ ፍራቻ ነው። ኹሹዕ ውስጣዊ ፍራቻ። ወልኸሽየቱ ውጫዊ ፍራቻ ነው። ደግሞ በውጭ የምናደርገው ባለባበሳችን፣ በሌሎች ውጫዊ በሆኑ ፍራቻ። ወልኢናበቱ መመለስ ተውበት አድርጎ ወደ አላህ ስብሓንሁ ወተዓላ መመለስ ኢናባ ይባላል። ወልኢስቲዓነቱ መታገዝ ለማንኛውም ጉዳያችን ሐጃችን መታገዝ የምንችለው በአላህ ስብሓንሁ ወተዓላ ብቻ ነው። ወልኢስቲዓዘቱ መጠበቅ ይህም እንግዲህ ከሚያሰጉ ነገሮች የምንጠበቀው በአላህ ስብሓንሁ ወተዓላ ነው። ወልኢስቲጋሰቱ እርዳታ መጠየቅ እርዳታ መለመን። ወዘብሑ እርድ ማረድ እንግዲህ ይህም ለአላህ ስብሓንሁ ወተዓላ ብቻ ነው። ወነዝሩ ስለት መሳል። ወገይሩ ዛሊከ ከነዚህም አሁን ከጠቀስናቸው ውጭ ያሉትም ቢሆኑ ሚን አንዋዕ ልዒባዳ ከአምልኮት ከዒባዳ አይነቶች አለቲ ያቺ ማለት ነው አመረ አላሁ ቢሃ አላህ ያዘዘባት የሆነች ለማናት? ኩሉሃ ሁሏም ሊላሂ ተዓላ ከፍ ላለው ጌታ ለአላህ ስብሓንሁ ወተዓላ ብቻ ነው። ለሌላ ለማንም ተሸርፎ ተከፍሎ አይሰጥም ማለት ነው። ወደሊሉ ቀውሉሁ ተዓላ ማስረጃው ከፍ ያለው ጌታ የአላህ ስብሓንሁ ወተዓላ ንግግር ነው። ወአነ አልመሳጅደ ሊላሂ ፈላ ተድዑ መዓ አላሂ አሐዳ። ወአነ አልመሳጅደ መሳጅዶች በሙሉ እዚህ ምድር ላይ ሊላሂ ለአላህ ስብሓንሁ ወተዓላ ናቸው። ዒባዳ አምልኮት ማድረጊያ ብቻ ናቸው።
فلا تدعوا أتتارو مع الله كالله قار أحدا عندنم أكل أتتارو كالله سبحانه وتعالى قامالتنا. طيب فمن صرف انقديه يفزم وينم شرف ويستا مالتنا منها كذيتش አሁን ከተቀስናቸው የዒባዳ አይነቶችም ሆነ ከሌሎችም አላህ ካዘዘባቸው ሸይአን አንዲትም ነገር ምንም ነገር ማለት ነው ሊገይሪላሂ ከአላህ ውጭ የሰጠ የፈጸመ ፈሁወ እንዲህ አይነት ሰው ሙሽሪኩን ሙሽሪክ ነው በአላህ ያጋራ ይባላል ካፊሩን ካፊር ነው ከሃዲ ነው እንግዲህ የዒባዳ አይነቶችን ጠቅሰናል ከነዚህ ከዒባዳ ከአምልኮት አይነቶች ለሌላ አካል ከአላህ ውጭ ከሰጠ ሙሽሪክ ካፊር ያደርጋል ማለት ነው والدليل قوله تعالى ማስረጃው የአላሁ ስብሓነሁ ወተዓላ ከፍ ያለው ጌታ ንግግር ነው ومن يدعو مع الله إلها آخر ومن يدعو يتتأرى سو مع الله كالله قار إلها آخر ليلان أملاك لا برهان له به قديه منم ማስረጃ በሌለበት መልኩ به በዝበ የሚጣራው ነገር ላይ ምንም ለሱ ማስረጃ የሌለው ሆኖ ከአላህ ውጭ መጣራት فإنما حسابه يسو مرمراو حسابه عند ربه ጌታው ጋር ነው እዛው إنه نجرو مالتنو لا يفلح الكافرون كهاديانوج كافروج كالله طاعة إيمان يوتو أكالوج فلاح نجاح أيوتم كساتم نزا أيهونم إلى النال قديه بمجرش آيات مادم يولاي قديه عبادة أينتوج تتكسوال إن شاء الله توحيد نو لب بلن ماتناتي قبانال الله أعلى وأعلم جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته